በትግርኛ ሲሆን በአማርኛ ሲሆን እንዴት አደራችሁ አንድ ነው። ከመይ ሐዲርክን ይሄ ደግሞ ከመይ ሐዲርክን እንዴት አደራችሁ። እንኳን ናብ ትግርኛ አካዳሚ በደህና መጣችሁ። እንኳን ወደ ትግርኛ አካዳሚ በደህና መጣችሁ። ዛሬ የምንማረው ስለ ሰላምታ አለዋወጥ ለማዓንት ለማሃረው ዛዕባ ሰላምታ መለዋወጥ ሰላም ሰላም በትግርኛ ሰላም ከሆነ ከሎ በአማርኛ ሰላም አንድ ነው። ከመይ ሐዲርኩም ከመይ ሐዲርኩም እንዴት አደራችሁ እንዴት አደራችሁ። በትግርኛ ከመይ ሐዲርኩም ተባዕትዩ እዩ። አማርኛ አንድ ነው። ለሴትም ለወንድም እንዴት አደራችሁ አንድ ነው። በትግርኛ ይለያያል። በትግርኛ ከመይ ሐዲርኩም ለወንድ ነው። ከመይ ሐዲርኩም ኩም የሚለው ለወንድ ነው በትግርኛ ሲሆን፣ በአማርኛ ሲሆን እንዴት አደራችሁ አንድ ነው። ከመይ ሐዲርክን ይሄ ደግሞ ከመይ ሐዲርክን እንዴት አደራችሁ። ከመይ ሐዲርክን ዝብል በትግርኛ ለሴቶች ነው። ይሄ ኩም ሲሆን ለወንድ ነው። ክን ሲሆን ደግሞ ለሴቶች ነው። እንዴት አደራችሁ አንድ ነው። እንዴት አደራችሁ አማርኛ ላይ ሲሆን አንድ ነው ለሴትም ለወንድም። በትግርኛ ግን ይለያያል። መልስ ስንሰጥ ደግሞ እግዚአብሔር ይመስገን ከመይ ሐዲርኩም እግዚአብሔር ይመስገን ከመይ ሐዲርኩም። ይሄ በአማርኛ ደግሞ እግዚአብሔር ይመስገን እንዴት አደራችሁ እግዚአብሔር ይመስገን እንዴት አደራችሁ። ይሄ ለብዙ ቁጥር ነው። ብዙ ቁጥር ሲሆን ቹ ነው የምንጠቀመው። እዚህ ትግርኛ ደግሞ ኩም ነው የምንጠቀመው ማለት ነው። ከመይ ሐዲርኪ ከመይ ሐዲርኪ ይሄ ትግርኛ ላይ ሲሆን ኪ ለሴት ነው ለአንድ ነው። አማርኛ ሲሆን እንዴት አደርሽ ለሴት ነው። ከመይ ሐዲርካ ከመይ ሐዲርካ እንዴት አደርክ። አሁን ትግርኛ እና አማርኛ አንድ መጣ ማለት ነው። ለሴትም ለወንድም ምን ለይበት ንደቅ ተባዕትዮ ንደቅ ተንስቲዮ ንፈላለሉ ኪና ካኑ ልዩነቱ እዚህ ጋር ነው ልዩነቱ እዚህ ጋር ማለት ነው። እዚህም ሽና ክኖ ልዩነቱ ለሴት ለወንድ ብለናል። ከመይ ኢሁም እንዴት ናችሁ። እዚህ ጋር አማርኛ ሲሆን አንድ ነው ናችሁ ነው እንዴት ናችሁ ነው የምንጠቀመው። ትግርኛ ሲሆን ደግሞ ይለያያል። ከመይ ኢሁም ሲሆን ለወንድ ነው። ይሄ በትግርኛ ሲሆን ለወንድ ነው። ለሴት ሲሆን እንዴት ከመይ ኢኽን እዚህ ኩም የሚለው ኽን ይቀየራል ማለት ነው። ከመይ ኢኽን ኽን እንቀይረዋለን ማለት ነው። ከመይ አለኺ እንዴት ነሽ ለሴት ነው። ይሄ እንዴት ነሽ ይሆናል በአማርኛ ማለት ነው። ከመይ አለኻ እዚህ ጋር ደግሞ የወንድ መጣ። ከመይ አለኻ በአማርኛ እንዴት ነህ እዚህ ጋር ደግሞ ለወንድ ነው። እዚህ መልስ ስንሰጥ ደሃን እየ በአማርኛ ሲሆን ደህና ነኝ። እዚህ ለሁሉም ይሆናል። ሴትም ወንድም ይሆናል እዚህ ጋር ማለት ነው። ሴትና ወንድ ደህና ነኝ ደሃን እየ ይባላል። ደሃን እዮም ይሄ ደግሞ አብዚ ደግሞ ንብዙሕ ቁጥር ይሆን ከሎ ደሃን እዮም ልብል ማለት ነው። ደሃን እዮም በአማርኛ ሲሆን ደህና ናቸው ለወንድ ነው። ለወንድ ደህና ናቸው። ለሴት ሲሆን ደግሞ ደሃን እየን ዮም የሚለው እዚህ ጋር ምን እንቀይረዋለን። እዚህ ልዩነቱ ይሄ ዮም ነው የሚሆነው። እዚህ ጋር ደግሞ ይሄ ለሴት ነው። በትግርኛ ሲሆን ለሴት ነው ይሄ በትግርኛ ማለት ነው። በአማርኛ ደህና ናቸው አንድ ነው። ለሴትም ለወንድም ደሃንየን
እዚህ ጋር በአማርኛ በትግርኛ ለወንድ ነው ወንድና ሴት አንድ ነው የሚሆነው ማለት ነው። በአማርኛ ሲሆን አንድ ነው የሚሆነው፣ በትግርኛ ይለያያል ማለት ነው። ከዛ ደሃን እየን እዚህ ጋር መጣ። የሴት እዚህ ጋር አለ ማለት ነው። ደሃን እየን ይሄ ደቀምስ ይሆን ከሎ ደሃን እየን። በአማርኛ ስናየው ደግሞ ደህና ናቸው አንድ ነው። እዚህ ጋር ሴትና ወንድ አንድ ነው በአማርኛ ሲሆን፣ በትግርኛ ለሴት የሚባለውና ለወንድ የሚባለው ይለያያል። ደህና ናቸው ለሴት ነው፣ እዚህም ለወንድ ነው። በትግርኛ ግን እዚህ ጋር ነው ልዩነቱ፣ እዚህ ጋር እና እዚህ ጋር ነው። ይሄ ደሃን አንድ ነው። ይሄ ዮምና የን ዮም ሲሆን ለሴት ነው ለወንድ ነው ሶሪ፣ ወንድ ሲሆን ደግሞ ሴት ሲሆን ደግሞ የን ይሆናል ማለት ነው። ከዛ ስድራ ደሃን ዮም፣ ይሄ ስድራ ደሃን ዮም የሚለው ስድራ ደሃን ዮም በትግርኛ ነው። ቤተሰብ እንዴት ናቸው ለማለት በትግርኛ ምን እንላለን? ስድራ ደሃን ዮም፣ ቤተሰብ እንዴት ናቸው። ይሄ ጥያቄ ነው። ቤተሰብ እንዴት ነው ለማለት ይሄ ስድራ ቤተሰብ ለወንድም ለሴትም ይጠየቃል። ስድራ እንዴት ናቸው። አሁን ቤተሰቦችሽ እንዴት ናቸው የሚለው ለሴት ስንጠይቅ ደግሞ ስድራኺ ደሃን ዮም፣ ስድራ ቤተሰብሽ እንዴት ናቸው። ለወንድ ሲሆን ደግሞ ስድራ እንዳለ ሆኖ ይሄ እንጠቀማለን። ይሄ ኺ የሚለው ስድራኺ ደሃን ዮም፣ ቤተሰብሽ ይሄን እንጠቀማለን ማለት ነው። ቤተሰብሽ እንዴት ናቸው። ለወንድ ሲሆን ደግሞ ስድራኻ ደሃን ዮም፣ ቤተሰብህ እንዴት ናቸው የሚለው እንጠቀማለን ማለት ነው። ትግርኛ ላይ በብዛት ለወንድ የሚጠቀምና ለሴት የሚጠቀም ይለያያል። አማርኛ እንደምናየው አንድ በትግርኛ ሲሆን፣ በአማርኛ ሲሆን እንዴት አደራችሁ አንድ ነው። ከመይ ሐዲርክን፣ ይሄ ደግሞ ከመይ ሐዲርክን እንዴት አደራችሁ በትግርኛ ሲሆን፣ በአማርኛ ሲሆን እንዴት አደራችሁ አንድ ነው። ከመይ ሐዲርክን፣ ይሄ ደግሞ ከመይ ሐዲርክን እንዴት አደራችሁ በትግርኛ ሲሆን፣ በአማርኛ ሲሆን እንዴት አደራችሁ አንድ ነው። ከመይ ሐዲርክን፣ ይሄ ደግሞ ከመይ ሐዲርክን እንዴት አደራችሁ። ሰላም በአማርኛ ሰላም ነው። ደሃን ዲኹም እንዴት ናችሁ። ከመይ ሐዲርክን እንዴት አደራችሁ። እግዚአብሔር ይሄ ሰላም መልስ ነው። ይሄ ደግሞ መልስ ነው። የነዚህ ጥያቄ መልሱ ይሄ ነው ማለት ነው። እንዴት ከመይ ሐዲርኩንና ከመይ ሐዲርክን በትግርኛ መልሱ እግዚአብሔር ይመስገን ደሃን ዶ ሐዲርኩም እዚህ ጋር ማለት ነው። በአማርኛ እንዴት አደራችሁና እንዴት አደራችሁ አንድ ነው። በትግርኛ ነው የሚለያየው። መልስ ስንመልስ ደግሞ እግዚአብሔር ይመስገን እናንተስ እንዴት አደራችሁ ይሆናል። እዚህ ጋር ከመይ ሐዲርክን እንዴት አደርሽ፣ ይሄ ለሴት ነው። ከመይ ሐዲርኪ እንዴት አደርሽ፣ ከመይ ሐዲርካ እንዴት አደርክ። እዚህ ሰላምታም አሰጣጥ ነው። እዚህ ለሴትና የወንድ። ይሄ ደግሞ ሁሉም ከመይ ኢኹም እንዴት ናችሁ ለማለት ነው። እንዴት ናችሁ። ይሄ ለብዙ ሰዎች ለወንዶቹ ነው፣ ለወንድ ሆኖ ይሄ የትግርኛ እዚህ ጋር ከመይ ሐዲርኩም የሚለው ለወንዶች ነው የምንጠቀመው። ለብዙ ወንዶች በአጠቃላይ እንዴት አደራችሁ ለማለት ወር ደግሞ እንዴት ናችሁ ለማለት የምንጠቀመው ኩም ነው። በአማርኛ ሲሆን አንድ ነው። ለብዙም ለአንድም ይለያያል። ሶሪ ለብዙ ሲሆን እንዴት ናችሁ፣ ለሲንግል ሲሆን ደግሞ ለአንድ እንዴት ነሽ ይሆናል ማለት ነው። ከመይ ኢኹም እንዴት ናችሁ ለብዙ ወንዶች ነው። ይሄ በትግርኛ ከመይ ኢኹም ማለት ለብዙ ወንዶች እንዴት ናችሁ ለማለት ነው። ከመይ ኢኺ ከመይ አለኺ ከመይ አለኺ እንዴት ነሽ። አሁን ለሴቶች ደግሞ ለብዙ ቁጥር በዚህ ከመይ
ከመይ አለኽን ይሆናል ማለት ነው። ከመይ አለኽን እንዴት ናችሁ ማለት ነው። በአማርኛ አንድ ነው። በትግርኛ ግን ለብዙ ወንዶች ምን ጠይቀውና ለብዙ ሴቶች ምን ጠይቀው ይለያያል። ከመይ አለኽን ይሄ በትግርኛ ይሆናል ለብዙ ሴቶች። ለብዙ ሴቶች ይሆናል ይሄ ማለት ነው። ይሄ ደግሞ ከመይ ኢኹም ለብዙ ወንዶች እንጠቀመዋለን። ከመይ አለኺ ከመይ አለኺ እንዴት ነህ ኖ ሶሪ ከመይ አለኺ እንዴት ነሽ ይሄ ለሴት ነው። ኺ ከሆነ ሴት ነው። እዚህ ጋር ደግሞ ከመይ አለኻ ሲሆን ደግሞ ኻ ከሆነ ለወንድ ነው ማለት ነው። በአማርኛ እንዴት ነሽ ለሴት ሲሆን ከመይ አለኺ እንዴት ነሽ፣ ለወንድ ሲሆን ከመይ አለኻ እንዴት ነህ። እዚህ ጋር ልዩነት አለው ማለት ነው። ሴት ወንድ ማለት ነው። ከዛ መልሱ የነዚህ መልስ ደግሞ የነዚህ አጠቃላይ መልስ ደግሞ ይሄን እንመልሳለን ማለት ነው። ደሃን እየ በአማርኛ ሲሆን ደህና ነኝ። ሴትም ወንድም ስትጠየቅ የሚመልሰው ይሄ አንድ ነው። ለሴት ለብቻ የምትመልሰው የለም። እንዴት ነሽ ከመይ አለኺ ስትባል ደሃንየ ማለት ይቻላል። ከመይ አለኻ ለወንድ ሲሆን ደግሞ የሚመልሰው ደሃንየ አንድ ነው። አማርኛም አንድ ነው። ደህና ነኝ ነው የሚሆነው ማለት ነው። ደሃንየ ደህና ነኝ ይሆናል በአማርኛ። እዚህ ጋር ደግሞ ለብዙ ቁጥር ደህና ናቸው ለማለት ከመይ አለኹም የሚለው ይሄ እንዴት ናቸው የሚለው መልሱ በዚህ ይሆናል። ደሃንዮም ለብዙ ደሃንዮም ለወንድ ነው። ይሄ ግን ለወንድ ዮም የሚለው ከሆነ ወንድ ነው። እዚህ ጋር ደግሞ የናለ ለሴት ነው ማለት ነው። እዚህ ጋር ለብዙ ወንዶች ደህና ናቸው ለማለት ደሃንዮም እንላለን። ደህና ናቸው ማለት ለወንድ ነው። እዚህ ጋር ደግሞ ደሃንየን ለሴት ነው። ደህና ናቸው ለሴት ነው። አማርኛ አንድ ነው። ደህና ናቸው አንድ ነው። በትግርኛ ግን ይለያያል። ስድራ ደሃንድዮም ቤተሰብ እንዴት ናቸው። ይሄ ጥያቄ ነው። ለሴትም ስድራ ደሃንድዮም ክባሃል ይኸልዩ። በአማርኛ ሲሆን ደግሞ ቤተሰብ እንዴት ናቸው ለወንድም ለሴትም መጠየቅ ይችላል ማለት ነው። ከዛ እዚህ ለሴት ማለት ከፈለግ ስድራኻ ሲሆን ወንድ ነው። ኻ የምንጠቀመው ይሄ ለወንድ ነው። ስድራኻ ደሃንድዮም ቤተሰብህ እንዴት ናቸው። ቤተሰብህ እንዴት ናቸው። ቤተሰብህ የሚለው ለወንድ ነው። እዚህ በትግርኛ ደግሞ ስድራኻ ተኮይኑ ወድ ለሴት ስንመጣ ደግሞ ነጓላት ስድራኺ ይሄ እንጠቀማለን ማለት ነው። ይሄ እንትን ያደርኩበት ይሄ ለወንድ ይሄ ለሴት ይሄ ለወንድ ማለት ነው። ስድራኺ ደሃንድዮም ቤተሰብሽ እንዴት ናቸው። ቤተሰብሽ እንዴት ናቸው የሚለው እንጠይቃለን በዚህ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። እንወዳችኋለን። ሌላ ቀጣይ ቪዲዮ በሌላ እንመጣለን። ቻው